ፀሐይ ከተራራቅ ከበደ በድቅድቅ ደመና ተሸፍና የሰማይ መስኮቶች ተከፍተው ወደ 2 ሚሊዮን ዓመታት ያክል ያለማቋረጥ ያለመታከት ዘነበ። የሄዲያን ኢዮን ይባላል ጊዜው። ቃሉ የመጣው በግሪክ አፈ ታሪክ በገሃነም ጠባቂነት ከሚታወቀው ሄዲስ ነው። የመሬትን ሕይወት አልባነት፣ አይመቼነት ለማንጸባረቅ ከ4 ቢሊዮን ዓመታት በፊት መሬት ዛሬ እንደምናውቃት አልነበረችም። እሳተ ገሞራ እንደ ወንዝ ይፈስ፣ ከባህር ይንተከተክ፣ አየሩን መርዛማ፣ ምድርም ለሕይወት የማትመች ሕይወት አልባ ምድረ በዳ ነበረች። ገሃነም ግን በድንገት እንደ ተአምር ነገሮች ተቀየሩ። መሬት ትቀሰቅስ ጀመር። የአየሩ መቀዝቀዝ ከመሬት ካለው እሳት ጋር ሲጋጭ ሰማይ ተሰበረ፣ ይዘንብ ጀመር። ለ2 ሚሊዮን ዓመት የቀጠለ ከባድ ዝናብ፣ መብረቅ፣ ማዕበል፣ ጎርፍ በትሪሊየን ቶን ወይንም በሺህ ትሪሊዮኖች የሚገመት ዝናብ መሬትን አናወጠ። ይህ ክስተት መሬትን እስከ መጨረሻው ቀየረ። እሳት የነበረው መሬትና አለት ከውሃ ሲገናኝ የአየር ክበብ ፈጠረ። ጉድጓዶች በውሃ ሞሉ። ኩሬ፣ ሐይቅ፣ ባህርና ውቅያኖስ መልክዓ ምድሩን ሞላ። በዐይን ታይቶ የማያልቅ የውሃ አካል ተፈጠረ። የመሬት ውስጥ ተረጋጋ፣ በረደ። መሬት ሰማያዊ ሆነች። ቀስ በቀስ በዐይን የማይታይ ጥቃቅን ሕይወት በጥልቁ ተፈጠረ። የሕይወት ምልክት ታየ። ለዛሬው ውስብስብ ሕይወት የማዕዘን ድንጋይ ሆነ። እንግዲህ እንዲህ ነው ሕይወት እንደጀመረ ሳይንስ የሚነግረን። እናንተስ